የአምላካችን ወይ የመድኃኒታችን የጌታችን የኢየሱስ ክርስቶስ አባት በወይራ ፍሬ ቅባት ካህናትን ነገሥታትን ነቢያትን የቀባህ ሰውን የምትወድ ቸር ጌታ ወደ አንተ እንለምናለን እናምናለን። ይህንን ዘይት ባሮክ ዘንድ ሁለቱን ባሮችን ወልደ ማርያምና ወለተ ማርያም የሚያከብር ዘይት ይሁን። ጽድቅና የጽድቅና የፍርድ መሳሪያ ይሁን። አሜን። የማይጠፋ የንጽህና ቀን ይሁን። እሱ አሜን። የማይጠወልግ መልክና የሥጋ ብርሃን ይሁን። የጌጽና የደስታ የእውነተኛ ሀብት ይሁን። ኃይለ ክህነት የጥራት ሥራ ሁሉ ድል የሚነሳ ይሁን። ነፍሳቸውንና ሥጋቸውን ልቦናቸውን የሚያድን ይሁን። የብልጽግናና የመልካም ሥራ ፍሬን የሚሰጥ ይሁን። ክብር ምስጋና በተቀደሰው ስምህ የተቀደሰው ስምህ ይሁን። ከአንዱ ልጅ ከአንተ ትክክል ከሚሆን ሕይወት ከሚሰጥ ከመንፈስ ቅዱስ ጋር ዛሬ ዘወትር ለዘላለሙ አሜን። ምቅናይ ወልድ ሆይ ወልድ ሆይ በአማን ሰናይ በአማን ሰናይ ወሬዛ ወሬዛ ገብረ ለሊሁ አውያም ጸጋይ ወሀቡ መዓዛ ርኅራኄ የማይቆጠር ቸርነት የማይነገር የኃያላን ፈጣሪ እግዚአብሔር ሆይ ልመናችንን ተቀበል። ባሮችን ወልደ ማርያምንና ወለተ ማርያምን በጸጋ አጎናጽፋቸው፣ አንድነታቸውን አጽና፣ ጋብቻቸውንም በንጽሕና ጠብቅ። አንድነቷ አጽና። እኛንም ከእነርሱ ጋር በረከትህ ያድርብን ዘንድ በቅዱሳን መላእክቶችህ ጠብቅ። ልመናችንንም ከፊትህ አድርስ። አቤቱ በቸርነትህ ገናንነት የስህተታችንን ብዛት አጥፋ። ጻድቃን በሚኖሩበት በዕረፍት ቦታ እንኖር ዘንድ በመንግሥተ ሰማያት መኖርን ስጠን። በአንድ ልጅ በጌታችን በኢየሱስ ክርስቶስ ተስኩ የማንደርህ ጌትነት ሰጊ ላንተ ገንዘብ የሚሆን ዛሬም ዘወትርም ለዘላለሙ አሜን። ሁሉን የያዝክ ፈጣሪያችን እግዚአብሔር ሆይ እናመሰግናለን። ፍጥረታትን የፈጠረ ሰማዮችን በቃሉ የሸለመ ምድርን የመሠረተ በውስጧ ያለውን ሁሉ በፈቃዱ ያከናወነ የተፈጠሩትን ሰብስቦ አንድ ያደረጋቸው አንድ ጌታ አንተ ነህ። ዛሬም አቤቱ በቃልህ እንዳዘዝክ እነዚህ